በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልኝ። እንደምን አላችሁ? ሁላችሁም በያላችሁበት ቦታ የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ ደግሞ በሌላ ርዕስ መጥቻለሁ። እንግዲህ ይህ መድሎተ ጽድቅ ቻናል ነው። በዩቲዩብ እና በቲክቶክ ለመምጣት ነው ሀሳቤ። ዓላማው ደግሞ ከተማርኩት ካነበብኩት ለእናንተ ለማካፈል ነው። ሳካፍል ደግሞ እናንተም ትጠቀማላችሁ፣ እኔም ደግሞ እጠቀማለሁ ማለት ነው። ስለዚህ እግዚአብሔር አምላካችን እንዲያስተምረን ፈቃድ ይሁን። ብዙ ጊዜ ተዘጋጅቼ የምመጣው ትንሽ አጠር ያለ ቃል እግዚአብሔር ነው። ለወደፊቱ ደግሞ አንዳንድ ወቅታዊ የሆኑ ጉዳዮችንም እንደ ርዕስ ይዤ መጥቼ የራሴን የግል አስተያየት ለመስጠት እሞክራለሁ። ለወደፊቱ ደግሞ እንደ ፖድካስት አይነት ሰዎችን ጋብዤ ደግሞ በተለያዩ ርዕሰ ጉዳዮች በትዳር ዙሪያ፣ በመንፈሳዊ ሕይወት ዘመኑን እንዴት ነዋጅ፣ በወጣቶች፣ በእናቶች፣ በልጆች ዙሪያ፣ በቤተክርስቲያናችን አስተዳደር ዙሪያ፣ በክህነት ዙሪያ፣ በብዙ የቤተክርስቲያን ጉዳዮች ላይ ውይይቶች እናደርጋለን ማለት ነው። ትልቁ ዓላማ ቤተክርስቲያናችን ዘመኑን የዋጀ አስተዳደር እንዲኖራትና ሁላችንም ኦርቶዶክሳውያን ክርስቲያኖች ለእግዚአብሔር መንግስት ዜግነት ዝግጁ እንድንሆን፣ ከራሳችን አልፈን ሌሎች ወደዚህ ወደ ተቀደሰች እምነት እንዲመጡ ምክንያት ለመሆን ነውና በጸሎታችሁ በአስተያየታችሁ እንድትደግፉኝ ተስፋ አደርጋለሁ። ዛሬ ደግሞ ይዤ የመጣሁት ርዕስ መንፈሳዊ ተጋድሎ ምንድነው የሚል ርዕስ ይዤ መጥቻለሁ። እንግዲህ ከዚህ በፊት በተዘጋጀሁበት ርዕስ ስለ እግዚአብሔር ፈቃድ ትንሽ መልእክት ይዤ መጥቼ አቅርቤያለሁ። እሱን ዩቲዩብ ቻናል ላይ ታገኙታላችሁ። የእግዚአብሔር ፈቃድ ወይም ፈቃድ እግዚአብሔር ወይ ደግሞ ጋድስ ዊል ምንድነው የሚል አጠር ያለች መልእክት ይዤ መጥቻለሁ። እሱን ሄዳችሁ ማየት ትችላላችሁ። ዛሬ ደግሞ መንፈሳዊ ተጋድሎ ምንድነው በሚል አጠር ያለ ካነበብኩት ከተማርኩትና ከራሴ ሕይወት አንፃር ትንሽ ለማስተላለፍ ነው። እንግዲህ መንፈሳዊ ተጋድሎ ማለት ያው አንድ ክርስቲያን እምነቱን በተግባር እየኖረ ከሆነ መንፈሳዊ ተጋድሎ ውስጥ ነው ያለው ማለት ነው። መንፈሳዊ ተጋድሎ ማለት ሰው ከራሱ ምኞት ከራሱ ፈቃድ ጋር እየታገለ የእግዚአብሔር ፈቃድ የእግዚአብሔርን ሐሳብ ለመስራት የሚጥር ሰው ማለት ነው። መንፈሳዊ ተጋድሎ እንግዲህ የምንጋደለው ከሁለት ነው። አንደኛው ከገዛ ፍላጎታችን ከገዛ ምኞታችን ክፉ ምኞት ማለት ነው። መጥፎ ወይም ኃጢአት የሆነ ምኞት ፍላጎት ወይም የዚህ ዓለም ፍቅር፣ የገንዘብ ፍቅር ከእንደዚህ አይነት የምንጋደለው ተጋድሎ ይባላል። ሌላው ደግሞ ከሰይጣን ወይም ከዲያብሎስ እና ከሰራዊቱ ጋር ደግሞ የሚደረግ ትግል ነው ማለት ነው። ስለዚህ በአጭሩ መንፈሳዊ ተጋድሎ ማለት መንፈሳዊ ጦርነት ማለት ከገዛ ፍላጎት ከገዛ ምኞትና ከዲያብሎስ ጋር የሚደረግ እስከ ነፍስ ከስጋ እስክትለይ ድረስ የማያቋርጥ ትግል ውጊያ ነው ማለት ነው። ስለዚህ እኛ ውጊያችን በትክክል ክርስትናውን እየኖርነው ከሆነ በትክክል መንፈሳዊ ሕይወታችን ፕራክቲስ እያደረግን ከሆነ የምንታገለው ከገዛ ምኞታችን ከገዛ ፈቃዳችን እና እንዲሁም ደግሞ ከዲያብሎስ ከሰይጣን እና ከሰራዊቱ ማለት ነው። ታዲያ ይህ ውጊያ በጣም የማያቋርጥ ነፍሳችን ከስጋችን እስክትወጣ ድረስ የማያቋርጥ ነው። ስለዚህ ሁልጊዜ ተዘጋጅተን ተጠንቅቀን መኖር ነው ያለብን ማለት ነው። ለምሳሌ አንዳንድ ጥቅሶችን ለመጥቀስ አባታችን ቅዱስ ያዕቆብ በመልእክቱ ምን ይላል? አንደኛ ያዕቆብ መልእክት ምዕራፍ አንድ መልእክት ነው ያለው።
ያዕቆብ ምዕራፍ 1 ከቁጥር 14 ላይ ምን ይላል? ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል ይላል። ስለዚህ አንዱ ፈተና የሚመጣብንና ያን ፈተና ድል ማድረግ የምንችለው በገዛ ምኞታችን የሚመጣ ፈተና አለ ማለት ነው። በዚህ ዓለም ስንኖር ፍላጎታችን፣ ምኞታችን ገደብ ካላደረግንበት ሀገራችን በሰማይ እንደሆነ፣ ይህ ዓለም ጊዜያዊ እንደሆነ፣ የዚህ ዓለም ኑሯችን ጊዜያዊ እንደሆነ፣ ሁሉም ነገር በመጠን መኖር ካልቻን ወይ ደግሞ የምንሰጠው አመለካከት፣ የምንሰጠው ጊዜ፣ የምንሰጠው ቦታ በመጠን ካልሆነ ያ ፈተና እንደሚያመጣብን ነው። ስለዚህ ሰው በገዛ ምኞቱ ተስቦ ወደ ፈተና እንደሚገባ ያዕቆብ መልእክት ይነግረናል ማለት ነው። እና ምኞት አድጋ ደግሞ ኃጢአትን ትወልዳለች ይላል። ስለዚህ እንግዲህ ኃጢአት እንዳንሰራ ነው የምንታገለው። ምኞት፣ ፍላጎት አድጎ ወደ ኃጢአት ይቀየርና ኃጢአት ደግሞ የኃጢአት ዋጋው ደግሞ ሞት ነው ይላል። ስለዚህ ወደዛ ከማደጉ በፊት በእንጨጩ ለመቁረጥ ማለት ነው አንዱ የምንታገለው ከገዛ ፍላጎታችን፣ ከገዛ ፈቃዳችን፣ ከገዛ ምኞታችን ነው ማለት ነው። ሌላው የምንታገለው ቅድም እንዳልኳቸው ከሰይጣን ወይም ከዲያብሎስ እና ከሰራዊቱ ነው። ይህም ቅዱስ መጽሐፋችን ይነግረናል። በቅዱስ ጳውሎስ ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 12 ላይ መጋደላችን ይላል ወይም ውጊያችን፣ ተጋድሏችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢ ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው ይላል። ባጭሩ የእኛ መንፈሳዊ ተጋድሎ ከዲያብሎስና ወይም ከሰይጣንና ከሰራዊቱ እንደሆነ አስቀምጦልናል። መጋደላችን ከደምና ከስጋ ጋር ሳይሆን ከአለቆችና ከስልጣናት ከዚህም ጨለማ ዓለም ገዢ ጋራ በሰማያዊ ስፍራ ካለ ከክፉ መንፈስ ሰራዊት ጋር ነው ይላል። እንግዲህ እዚህ ሰይጣን ያው ሰራዊት አለው። እያንዳንዱ ሰራዊት የየራሱ የሆነ ስራ አለው። ከነዚህ ሁሉ ጋር ነው የምንታገለው፣ የምንጋደለው ማለት ነው፣ የምንዋጋው ማለት ነው። ታዲያ ያንን ደግሞ ድል የምንነሳበት ደግሞ መሳሪያ ደግሞ አለን። እግዚአብሔር እንዲሁ አይደለም የተወን ማለት ነው። ታዲያ መንፈሳዊ ተጋድሎ ለአንድ ክርስቲያን ወሳኝ ነው። አንድ ክርስቲያን፣ አንድ ኦርቶዶክሳዊ ክርስቲያን የእግዚአብሔር መንግስት ለመውረስ መንፈሳዊ ተጋድሎ ውስጥ መኖር አለበት። ለምሳሌ መንፈሳዊ ተጋድሎ የሌለው ክርስቲያን ክርስትናውን መፈተሽ አለበት ማለት ነው። በሌላ አነጋገር ይህ ሰው ከእግዚአብሔር ርቆ ነው የሚኖረው ማለት ነው። ሰው አቅሙ በፈቀደ የእግዚአብሔር ለመሆን የሚጥር ከሆነ ቤተክርስቲያን ለመምጣት የሚጥር፣ ለመጾም፣ ለመጸለይ፣ ንስሐ ለመግባት፣ ለመቁረብ፣ መልካም ስራ ለመስራት፣ እነዚህ ሁሉ መንፈሳዊ ስራዎች ለመስራት የእግዚአብሔር መንግስት ለመውረስ ጥረት ሲያደርግ ሁልጊዜ ውጊያ አለው፣ ጦርነት አለው፣ ተጋድሎ አለው ማለት ነው። በዛ ተጋድሎ አንዳንድ ጊዜ ይወድቃል፣ መውደቅ አለ፣ እንደገና በንስሐ መነሳት አለ ማለት ነው። እንዲሁም አባታችን ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 14 ከቁጥር 22 ላይ ምን ይላል? ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል። ይሄ የሁል ጊዜ ምንድን ነው የሚባለው? የሁል ጊዜ መፈክራችን መሆን አለበት። የእግዚአብሔር መንግስት እንዲሁ በቀላሉ የምንገባበት መንግስት አይደለም። የእግዚአብሔር መንግስት ለመግባት የዘላለም ህይወት ለመውረስ ከፊት ለፊታችን ብዙ መከራን አለ። በመከራ የማታልፍ ነፍስ፣ በመከራ የማያልፍ ክርስቲያን፣ ያ ክርስቲያን ክርስትናውን በተግባር እየኖሩ አይደለም ያለው ማለት ነው። መከራ ካለ መንፈሳዊ ህይወት አለ ማለት ነው። ቀጥታ የሆነ ግንኙነት ነው ያላቸው። ዳይሬክት ፕሮፖርሽናል የሚባል አለ በሂሳብ ማለት ነው። ስለዚህ እኛ አቅማችን በፈቀደ እስከነ ደካማ ጎናችን የእግዚአብሔር ለመሆን እንደ እግዚአብሔር ፈቃድ ለመኖር እንደ ትእዛዙ ለመኖር በምናደርገው ጥረት በምናደርገው ጉዞ ሁልጊዜ ፈተና አለ። አንዳንዱ ፈተና ከራሳችን የሚመጣ ፈተና ነው። ቅድም እንዳልኳቸው ከራሳችን ሀሳብ፣ ከራሳችን ምኞት፣ ከራሳችን ፍላጎት፣ ከምናየው ከምንሰማው የሚመጣ ፈተና አለ። ሌላው ደግሞ ከዲያብሎስ ወይም ከሰይጣንና ከሰራዊቱ በተለያየ መልክ የሚመጣ ፈተና አለ እና
እነዚህን ሁለት ከነዚህ ጋር የምንዋጋው ግን እግዚአብሔርን ይዘን ነው። ስለዚህ እግዚአብሔርን ከያዘን እናሸንፋለን። ግን ትልቁ ምንድነው? አንድ ክርስቲያን ያለ ፈተና ያለ መከራ የእግዚአብሔር መንግስት መውረስ እንደማይችል ቅዱስ መጽሐፋችን ያስተምራል። ቅዱሳን አባቶቻችንም በሕይወታቸው ያሳዩንም ያስተማሩን እኔ ነው። ታላቁ አባት ቅዱስ እንጦንስ ምንድን ነው ያለው? አንድ ሰው ሳይፈተን የእግዚአብሔር መንግስት አይወርስም ብሎ ያስተማረበት ጊዜ አለ። የእግዚአብሔር ምክንያቱም ሰውነቱ በትክክል የእግዚአብሔር መንግስት ለመውረስ ብቁ ዜጋ የሚሆነው በዚህ በፈተና ሲያልፍ ነው ማለት ነው። በፈተና ማለፍ አለብን። ልክ ወርቅ በእሳት ተፈትኖ ወርቅ ሆኖ እንደሚወጣ እንዲያውም ሞር የበለጠ በእሳት በተፈተነ ቁጥር የበለጠ ጥራቱ እየጨመረ የበለጠ ዋጋው እየጨመረ እንደሚሄድ ሁሉ ክርስቲያንም ክርስትናውን የተጠራበትን የክርስትና ህይወቱ ለመኖር በሚያደርገው ትግል ውስጥ ሁልጊዜ ፈተና አለው። ያ ፈተና ታግሶ ካለፈ ዋጋው እየጨመረ ጸጋው እየጨመረ ክብሩ እየጨመረ በመንፈሳዊ ህይወቱ እያደገ ጥበብ እያገኘ ብርታት እያገኘ በረከት እያገኘ ለሚመጣው መንግስት ደግሞ ለዘላለማዊ ህይወት ዝግጁ ይሆናል ማለት ነው። ስለዚህ መንፈሳዊ ተጋድሎ የግድ ነው ማለት ነው። ስለዚህ ሁልጊዜ ማሰብ አለብን። በቃ የእግዚአብሔር መንግስት ለመውረስ በምናደርገው ጉዞ ፈተናዎች እንዳሉብን እነዚያን ፈተናዎች ካለፍን ግን ድሉ የኛ እንደሆነና የእግዚአብሔር መንግስት እንደምንወርስ ማወቅ አለብን። በቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ባለጋራችሁ ዲያብሎስ የሚውጠው ፈልጎ እንደሚያገሳ አንበሳ ይዞራል ይላል። ሰይጣን ሁል ጊዜ እኛን ሊፈትን በዙሪያችን ይዞራል ማለት ነው። ቀዳዳ ነው የሚፈልገው። በደንብ ነው የሚያጠናን። አካሄዳችን ያጠናል፣ ፍላጎታችን ያጠናል፣ ምን እንደሚያምረን፣ የት እንደምንውል፣ ምን ማየት እንደምንፈልግ እነዚህ ሁሉ አጥንቶ በነዛ ውስጥ ገብቶ እኛን ማዳከም፣ ከእግዚአብሔር መነጠል፣ ኃጢአት እንድንሰራ ማድረግ የመሳሰሉት አድርጎ እኛን ከመንፈሳዊ ህይወት ከዘላለም ህይወት መለየት ነው የሚፈልገው ማለት ነው። ስለዚህ ተጠንቅቀን መኖር እንዳለብን ቅዱስ መጽሐፋችን ያስተምረናል ማለት ነው። ታዲያ መንፈሳዊ ተጋድሎ የማይቀርልን ከሆነ አንድ ሰው የእግዚአብሔር መንግስት ለመውረስ የግድ በብዙ መከራና በብዙ ፈተና ማለፍ ካለብን እንዴት ነው የምናልፈው የሚለውን የተወሰኑ ነጥቦችን አንስቼ ጨርሳለሁ ማለት ነው። እንግዲህ ቅዱስ ጳውሎስ ለኤፌሶን ሰዎች ምዕራፍ 6 ከቁጥር 11 ላይ የዲያብሎስን ሽንገላ ወይም ተንኮል ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። እንግዲህ ቅድም ትግላችን ወይ ደግሞ ውጊያችን ከስጋና ከደም ሳይሆን ከመንፈስ ወይ ደግሞ ከዲያብሎስ ከሰይጣን ጋር እንደሆነ አይተናል። ስለዚህ ይህንን ረቂቅ የሆነ መንፈስ ድል የምናደርገው የገዛ ፈቃዳችን በገዛ ምኞታችን የሚመጣውን ፈተናም ድል የምናደርገው በእግዚአብሔር ዕቃ ጦር መሆኑን ቅዱስ ጳውሎስ ነግሮናል። ታዲያ እነዚህ እግዚአብሔር ዕቃ ጦር የተባሉት ምንድን ናቸው ብንል እነዚህ እምነት፣ ጾም እና ጸሎት ናቸው ዋናዎቹ። ሌሎቹም አሉ ግን ዋናዎቹ እነዚህ ናቸው። እምነት ሲባል ምንድነው? በእግዚአብሔር መተማመን፣ በራሳችን ኃይል፣ በራሳችን ጥበብ፣ በራሳችን እውቀት ሳይሆን በራሳችን መደገፍ ሳይሆን በእግዚአብሔር ተደግፈን በእግዚአብሔር ተማምነን በእግዚአብሔር በመደገፍ በዛ በመተማመን እነዚህን ፈተናዎች እንደምናልፍ በእግዚአብሔር መተማመን ያስፈልጋል። እንግዲህ እምነት የሚመጣው ቃል እግዚአብሔር ከመስማት ነው። ቃል እግዚአብሔር ከመስማት እምነት ይጠነክራል። ቃል እግዚአብሔር የማንሰማ ከሆነ የማናነብ ከሆነ እምነታችን ሊቀጭጭ ሊሞት ይችላል ማለት ነው። ስለዚህ አንደኛው በእግዚአብሔር መተማመን ነው። ሁለተኛው ጾም ነው። ሶስተኛው ጸሎት ነው። እነዚህ ሶስቱ ካሉ እነዚህ አቅማችን በፈቀደ እነዚህ ነገሮች ከያዘን ከእኛም ከውስጥ የሚመጣውን ፈተና ከውጭ የሚመጣውን ፈተና ተቃውመን ማሸነፍ እንችላለን ማለት ነው። ጌታችን ይህንን በደንብ አስተምሯል። በማቴዎስ ወንጌል ምዕራፍ 17 ከቁጥር 20 ላይ
አንድ የታመመ ሰው ለሐዋርያቱ ይዘው ሲመጡ ሐዋርያት ይህንን ሰው ሊፈውሱት እንዳልቻሉ፣ ነገር ግን ጌታችን ሲመጣ ጠየቁት። ለምንድነው ሐዋርያትህ ወይ ደግሞ ሐዋርያት ራሳቸው ለምንድነው እኛ ልንፈውሰው ልናድነው ያልቻልነው ብሎ ሲጠይቁት ጌታችን የመለሰላቸው ኢየሱስም ስለ እምነታችሁ ማነስ ነው። እውነት እውነት እላችኋለሁ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወዲያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። ይህንን አይነት ግን ከጸሎትና ከጦም በቀር አይወጣም አለ። ስለዚህ አንደኛ እምነት ያስፈልጋል፣ እግዚአብሔር መተማመን፣ ከዛ በኋላ ጸሎት፣ ጾም። እነዚህ ሁለቱ የተያዙ ናቸው። የሚጸልይ ሰው እምነት አለው። እምነት ያለው ሰው ይጸልያል። ጸሎት ካለው ደግሞ ጾም አብሮ አለ ማለት ነው። ስለዚህ እነዚህ ሶስቱ ነገሮች ካሉ ከውስጥም ከውጭም የሚመጣውን ፈተና እናልፋለን ማለት ነው። ታዲያ የመንፈሳዊ ተጋድሎ ትልቁ ዓላማ ምንድን ነው? የእግዚአብሔር መንግስት ለመውረስ ነው። ቅድም ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 14 ላይ ወደ እግዚአብሔር መንግስት ለመግባት በብዙ መከራ እንገባ ዘንድ ያስፈልጋል። በብዙ መከራ ሳይፈተን የእግዚአብሔር መንግስት የወረሰ ወይ ደግሞ ሳይፈተን የእግዚአብሔር ወዳጅ የእግዚአብሔር ሰው የተባለ ቅዱስ የተባለ ሰው የለም። ሁሉም እንደየጸጋው በአቅሙ ተፈትኖ ነው የእግዚአብሔር ወዳጅ ለመባል የበቃው። አይደለም በሐዲስ ኪዳን በብሉይ ኪዳን የነበሩ አባቶቻችን እንኳን ሁሉም በፈተና አልፈው ነው ለክብር የበቁት ማለት ነው። ስለዚህ ታዲያ ራሳችን መመርመር ያስፈልገናል። ቅድም እንዳልኩት ነው፣ የተጠራንበትን ህይወት የማንኖርበት ከሆነ ልክ እንደተማረከ ወታደር ነው የምንሆነው። ስለዚህ ሰይጣን በእኛ ላይ ኦልሬዲ ከተማረክን እኛ ላይ የሚያመጣው ፈተና አይኖርም። ስለዚህ ግን እጅ ካልሰጠን ግን የእግዚአብሔር ለመሆን ምንጥር ከሆነ ግን መታገል የግድ ነው። ቅዱስ ጳውሎስ ለጢሞቴዎስ የመከረው ምክር አለ። ይሄ ለሁላችንም የሚሆን ምክር ነው። ምንድነው? የተጠራለትን የክርስትና እምነት ማለት ነው፣ የተጠራለትን የዘላለም ህይወት ትቀበል ዘንድ መልካሙን የሃይማኖት ገድል ተጋደል ይላል። የተጠራህበትን የክርስትና ህይወት እንድትኖር በሃይማኖት ሆነ በእምነት ሆነ በጸሎት በጾም መልካም ተጋድሎ ነው። የእግዚአብሔር መንግስት የምንወርስበት የተቀደሰ ተጋድሎ ነው። ይሄ መጋደል አለብን ብሎ ቅዱስ ጳውሎስ ለመንፈስ ልጁ ለቅዱስ ጢሞቴዎስ መክሮታል ማለት ነው። እና በአጭሩ በዚህ ዓለም ስንኖር መከራ አለብን። ክርስትናውን የምንኖርበት ከሆነ በትክክል የተጠራንበት ህይወት እየኖርን ከሆነ ፈተና አለብን ማለት ነው። ያንን ፈተና የምናልፈው ደግሞ በእምነት በጾም በጸሎት በንስሐ በቅዱስ ቁርባን በመልካም ስራ፣ እነዚህ በመሳሰሉ መንፈሳዊ ስራዎች ሰይጣንን ማሸነፍ እንችላለን። የሰይጣን ተንኮልን ማሸነፍ እንችላለን። የገዛ ምኞታችን የገዛ ፍላጎታችን ደግሞ መግራት እንችላለን ማለት ነው። ስለዚህ ሳንፈተን የእግዚአብሔር መንግስት እንደማንወርስ ማወቅ አለብን። ሁልጊዜ ማስታወስ አለብን። ሁልጊዜ በዚህ ዓለም ስንኖር ክርስቲያን በመሆናችን ፈተና እንዳለብን ማስታወስ አለብን። ያንን ደግሞ የምናልፈው ኃይል በሚሰጠን በእግዚአብሔር በእምነት በጾም በጸሎት ደግሞ ማለፍ እንደምንችል፣ ካለፍን ደግሞ ዋናው ሽልማታችን መንግስቱ የዘላለም ህይወት ነው። በዚህም ዓለም ስንኖር ግን ጸጋ በረከት ጥበብ እግዚአብሔር ያድለናል ማለት ነው። ስለዚህ ጌታችንም ቢሆን ጥሩ ምሳሌያችን ነው። ምክንያቱም እሱም በመዋዕለ ሥጋዌው ሳለ በፈተና አልፎ ነው ለመስቀል ክብር የበቃው። ከዛ በኋላ ከመስቀል በኋላ ትንሣኤ መጣ ማለት ነው። ስለዚህ እኛም ከሞት በኋላ ለዘላለም ህይወት ትንሣኤ እንድንነሳ አባቶቻችን በሄዱበት መንገድ መሄድ ይኖርብናል። እና እኛም ሁልጊዜ በእምነት በጾም በጸሎት ነን የሚመጣብንን ፈተና አልፈን በእግዚአብሔር ዘንድ ክብርን አግኝተን መንግስቱን እንድንወርስ የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር። እንግዲህ ለዛሬ በዚህ አበቃለሁ። አስተያየት ጥያቄ ካላችሁ እቀበላለሁ። እንግዲህ በጸሎታችሁ በአስተያየታችሁ እንድትደግፉኝ ተስፋ አደርጋለሁ። ይህንንም ደግሞ ይጠቅማል ብላችሁ ካመናችሁ ለሌሎችም ሼር በማድረግ ድርሻችሁን እንድትወጡ አደራ እላለሁ። እግዚአብሔር ይስጥልኝ። መልካም ጊዜ